ቪዲዮ ይሄን ተባረከ ወደ ቤት እየገባሁ ነው። መዳም ኢንተርኔት ብትጠቀሙ ከሆነ እንደዛ አይነት ቆሻሻ ተግባር በጭራሽ መለከቷት እህታችን እንግዲህ የማይሆን ቀልድ ቀልዳ ምግብ በእንደዚህ አይነት መልኩ እስቲ ብዙ ጊዜ መዳሞች ክፉ ናቸው ምናምን እንላለን፣ ግን አንዳንዴ እኛ ራሱ ሳናቅ የእንጀራ ገመዳችንን ራሳችንን በጥሳለን፣ እንጀራችን እንረግጣለን ማለት ነው። ይህቺ ልጅ አሁን ምን እንድትደረገች ታውቃላችሁ? በመጀመሪያ ኮንትራት ቤት ላሉና ምንም ለማያውቁ ቲክቶክ ላይ እንደዚህ አይነት ነገር አይተው ደግሞ የመዳም አስቤዛ ላይ መዳም ላይ እንደዚህ የሚያደርጉ እህቶች እንዲደርሳችሁ እንዲጠነቀቁ ለእህቶቻችሁ ላይክና ሼር ሰብስክራይብ ማድረግ እንዳትረሱ እህቶቼ። በጣም ወዳችኋለሁ፣ በጣም አከብራቸዋለሁ። በነገራችን ላይ በምንም ታምር እኔ እናንተን ከመምከር ለእናንተ ያየሁትን ነገር ሼር ከማድረግና ከማካፈል ወደኋላ አልልም፣ ቃል እገባላችኋለሁ። ሁሌም ጤነኛ እስከሆንኩ ድረስ ከቪዲዮዎችም ደግሞ እየተማራችሁ እንደሆነ ደስተኛ እንደሆናችሁ ብዙዎቻችሁ እየነገራችሁኝ ነው። አሁንም ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ማለት ነው። ለምሳሌ መዳሞች እንኳን እንደዛ አይነት ነገር የሚጠጡት ነገር ልጆቻቸው የሚመገቡት ነገር ነው። አሁን ይሄ ራሱ ብዙ ጊዜ መዳሞች ክፉ ናቸው ምናምን ብዬ ፈተፍታለሁ፣ ግን እኛ ራሱ ምን ያህል ክፉ እንደሆን ምን ያህል ዝፍት ሰገጤ እንደሆን የሚያሳየው ማለት ነው። ሁላችሁም አላልኩም። በነገራችን ላይ ከ110% እንደዛ አይነት ሰገጤ ልጆች አሉ። አንዳንዶቹ ደግሞ ቁጥብ በጣም የተቆጠቡ እንደው መዳም ያስቀመጠችው ነገር ራሱ እየራባቸው ማይነኩ እህቶችም አሉ። እቺ ልጅ አሁን ይሄ ሁሉ ነገር ለቪዲዮ እንደዛ ያደረገችው እንጂ ላትበላውም ላትጠጣውም ትችላለች፣ በነገራችን ላይ ማለት ነው። አንዳንዴ ግን የሆነ ትርፍ ነገር ለመፈለግ ያለንን ነገር እናጣለን። ቲክቶክ ለምሳሌ ገንዘብ አይከፍልም። ቪዲዮ ላይ ወጥታችሁ ካለመናችሁ ለማኝ ካልሆናችሁ 1 ኮይን 2 ኮይን ምናምን እያላችሁ ለመናችሁ ገንዘብ አይሰጣችሁ ማለት። እኔ ለምሳሌ አሁን ዩቲዩብ እንደ ነገሩ ገንዘብ ይከፍለኛል። ገንዘብ እንደሚከፍል ሁላችሁም ታውቃላችሁ በነገራችን ላይ። እና እኔ አሁን ለምሳሌ እዚህ ቤት ውስጥ ማንም ሰው ቲክቶክ እና ዩቲዩብ እንዳለኝ አያውቅም። ለምንድን ነው የማያውቁት? ካየው አንደኛ ስራዬንም ራሱ በርትቼ እየሰራው ቢሆን ስራ አትሰራም ነው የሚሉት። አረቦች በማየት ብቻ ነው የሚያምኑት። በነገራችን ላይ የሰራችሁት ነገር፣ ያጸዳችሁት ነገር፣ ያበሰላችሁት ምግብ ላይ እየበሉ ያነጠፋችሁት ቦታ ላይ እየተቀመጡ የጠጡበት ቦታ አጽዳችሁ እንኳን የበተኑትን ለቅማችሁ አስተካክላችሁ እንኳን እነሱ ግን ካላያችሁ ያ ቦታ አንቺ አላጸዳሽም እነሱ አልበሉ በማየት ያምናሉ ብዬ እናገራለሁ። ኢቭን እንኳን ቲክቶክ ላይ እንደዛ ለማድረግ ይቅርና እኔ እንዴት ነው የማያውቁት? ሳልጨርስላችሁ ወደ ሌላኛው ዘለልኩ ማለት ነው። እንዴት ነው የኔን ዩቲዩብ እና ቲክቶክን የማያውቁት መሰላችሁ? እኔ በኢሜል ነው የምጠቀመው። እናም ደግሞ ስልክ ቁጥሬ አያውቁትም። እኔ እዚህ ቤት ምግብ ስለምሰራ ብዙ ጊዜ አይደወልልኝም። ራሴ በራሴ ነው የምሰራውና በቃ ያውቃሉ። እና ሲም ካርድ እንደሌለ ይነግራቸዋለሁ እዚህ ቤት ውስጥ ስሰራ ማለት ነው። እና ዋትስአፕ ጂኒ ገለመሌ ቀጥታ ስልክ ምናምን ነገር እስከነጭራሹ አያውቁትም። ለምሳሌ አሁን ቁጥሬን ብሰጣቸው የዋትስአፕ ቁጥሬ ቢያውቁት ማለት ነው ቀጥታ የእነሱ ኢንተርኔት ስለምጠቀም ቀጥታ ይሄድላቸዋል። ሀታ እንኳን የኢትዮጵያ ስልክ ብትጠቀሙ እነሱ ጋር ካለ ቲክቶክ ላይ የምትሰሩት ነገር ያዩታል ማለት ነው። እኔ ቁጥሬ አልሰጠሁም እዚህ ቤት ማለት ነው፣ ግን የሆነ ቁጥሬ ቀጥታ እንዳለ ይሰጥቻቸዋለሁ። እማልጠቀመው ነው እዚህ ቀፎ ላይም እዚህ ቲክታክ ላይም እማልጠቀመው ሌላ ቁጥር ሰጥቻቸዋለሁ። ስለዚህ ማንም አያውቅም። አሁን ይሄ በቀጥታ ማወራው ቪዲዮ እዚህ ቤት አይደለም የሰራሁት፣ ሌላ ቦታ ላይ ነው የሰራሁት። ዝም ብዬ ከውስጥ ሪከርድ ሌላ ቪዲዮ የሰራሁበት ቪዲዮ ነው፣ ግን ሪከርዱን የበፊቱን ሪከርድ ሳይለንት አድርጌ ሌላ ሪከርድ ኩሽና ስቶር ውስጥ ነው ሪከርድ ማደርገው ማለት ነው። ኦኬ አንድ ሰራተኛ አለች እኛ ቤት ማለት ነው። ሁሉ ጊዜ ትጠራጠራል። ለምን እሷ ቲክቶክ ኖርማል እንደኔ እንኳን አታወራም፣ ምን አትልም። ዝም ብላ እየጨፈረች ምናምን ለቃ የቤቷ ልጅ አይታት አጥፊልን ቤታችንን እንዲቀረጽ አንፈልግም ብለው አስጠፍተዋት ፕራይቬት አድርገውላታል ማለት ነው። ምንም ነገር እንዲቀረጽ አይፈልጉም፣ ራሳቸውን እንድትቀርጹ አይፈልጉም። እኛ ቤት ራሱ ማለት ነው። ግን ይሄ መቀረጹ ራሳችሁ መቅረጹ እንኳን ልትነጋገሩ ትችላላችሁ። ይሄ እኮ ራሴ ነኝ የቀረጽኩት የራሴ ቪዲዮ እኮ ነው የሰው ቪዲዮ እኮ አልቀረጽኩም ምናምን ልትሉ ልትከራከሩ እንኳን ትችላላችሁ። ግን የነሱ የሚጠጡት ልጆቻቸው የሚጠጡት ነገር የሚጠጡት ለበን የሚበሉት ነገር ሁብዝ የሚበሉት ነገር ትላጃ ውስጥ ያለ ነገር ሙዝ እንደዚህ ከኢንፎርማቸው ከገላቸው ውስጥ እየመዘዙ ደግሞ ሌላ ታሪክ ነው። እቺ ልጅ ቀጥታ እንጀራ ገመዷ ነው የተበጠሰው። እቺ ልጅ ብዙ ህልም አላት፣ ግን ሳታቅ ወይም የሆነ አንዳቸው ሲያረጉ አይታ ነው እዚህ ጋር ያደረገችው ነገር። ግን የእንጀራዋን ገመድ በጠሰች በራሳቸው። ሌሎቻችሁ ደግሞ የእንጀራ ገመዳችሁ እንዳትበጥሱ፣ ርስቃችሁን እንዳይጠፋ ርስቃችሁ እንዳያሳጣችሁ፣ አንዳንድ ስህተቶቻችሁ ከእንደዚህ አይነት እህቶቻችሁ እንድትማሩ ነው ይዤላችሁ የሚመጣው።
ብልጥ ከሰው ይማራል ይባላል እና ብልጥ ሰው ከሰው ነው የሚማረው ከራሱ አይደለም። ገባችሁ? ያ ነገር እንዳይደርስበት ይጠነቀቃል፣ አይረሳውም የሰማውን ነገር ማለት ነው። እና እንደዚያ አታደርጉ። እኛ ደግሞ ኢትዮጵያውያን ችግራችን ምንድነው? እነሱ ሲያዩን ነው መብላት የምንፈልገው፣ እነሱ ሲያዩን ነው መተኛትም፣ ስልክ መያዝም፣ ስልክ መጎርጎርም። እኔ አሁን ብልጥ ሆኛለሁ። በነገራችን ላይ ፊት ለፊታቸው ሰፊ ሰዓት ቢኖረኝ ድረስ ስልክ አልነካም። ልክ ሲተኙልኝ ወይም ደግሞ ሲወጡልኝ እበላለሁኝ፣ እጠጣለሁ። መብላት ካለብኝ ማስክ ማድረግ ካለብኝ አረጋለሁኝ ምናምን ነገር። ልክ ሲመጡ እኔ ፎጣዬን ይዤ ስራ ላይ ነኝ፣ ወይ ፍሪጅ እየወለወልኩ ነው። ስራ ባይኖር ራሱ ወይ ፍሪጅ እየወለወልኩ ነው ወይም ደግሞ እቃዬ ምናምን እያጣጠብኩ ወይም ደግሞ እቃ እየሰተርኩ ነው። እንደዛ ነው የሚወዱት ማለት ነው። አንቺ የፈለገ ነገር አረቦች ፊት ለፊት የፈለገ ሰርተሽ ደክመሽ፣ የኢትዮጵያ ባህሪያችን ነው። እኛ አንፈልግም ይሄ መደባበቅ ምናምን። ኖረች አልኖረች ስራችንን እንሰራለን። ይሄ ታወቅ፣ ሁሉም ያውቃሉ። ግን ኢትዮጵያ ላይ ያለው ጫና ላይ ሌላ ዜጎች ላይ ያለው ጫና አንድ አይደለም። እኛ ላይ ያለው ይበረታል። ብትሰሪ እንዳልሰራሽ ነው ኢትዮጵያ፣ ብታጥቢ እንዳላጠብሽ ነው። እንደኛ የሚሰራ የሚፈጋ የለም። ግን አሁን ምግባችሁን እራሱ ሰትሩ። በቃ ምግብ እንደፈለገ ያለበት ቤት፣ ሀብታም ቤት፣ ምግብ የሚጣልበት ቤት እራሱ ቢሆን እያያችሁ አትመገቡ። እየታያችሁ ዞር ሲሉ ወይ ሲተኙ፣ ወላሂ ፊሊፒኖች ማለት ነው እዚህ ቤት ጠዋት ሌሊት ይተኛሉ። እኔ እስከ 8 ነው የምተኛው፣ እስከ 8። ምክንያቱም ሴትዮ ስለምታረፍድ እተኛለሁ። ማታም አርፍጄ ነው የምተኛው ከነሱ። እነሱ 9 ሰዓት 10 ሰዓት ይገባሉ። እኔ ግን ወይ 12 ሰዓት ነው የምገባው እቃዬን እያጠብኩ ምናምን። ለዛ ትንሽ አረፍዳለሁ። እነሱስ እኔ ኩሽና አልገባ ማለት እስከ 8 አይደለም የተኛው። ምግብ የምሰራው ሴትዮ ነው አይደለሁም። እኔ እንኳን እንዳያቸው አይፈቅዱም። በቃ ተደብቀው ብልት አድርገው ጠጥታ አድርገው የበሉበትን አጥበው እጣን ምናምን የሰሩት ነገር ካለ እጣን ምናምን አጨጭተው ጥጥብ አድርገው የሚወጡት ማለት ነው። እንደዛ ብልጥ ሁኑ። ከአረቦች ጋር ተስማምታችሁ ለመኖር ይሄ ነው መንገዱ ማለት ነው። በቃ ልክ እነሱ ዞር ሲሉ ማረፍ፣ ልክ እነሱ ሲመጡ እንደሚወለውል ሰው እንደሚያጸዳ ሰው መሆን፣ ማጽዳት በዛ ሰዓት በቃ እየታየሽ ነው። ገባሽ? እኔ አሁን ለመድኩ። በፊት ስራዬን ጨርሰሽ አድርጌ እግሬን ሰቅዬ አልጋ ላይ እኔ ሴትዮ ስታገኝ ማለት ነው ስራ የለሽም ማለት ጀመረች። ስራ የለሽ ምን ስራ አለሽ ማለት ማሰብ ጀመረች። በቃ እንደዚህ ሲሆን ኦኬ እንደዛ ነው እንዴ ብዬ ልክ እሷ ስትመጣም ፎጣዬን ይዤ ዞር እላለሁ። በቃ አንዳንድ ነገሮችን ወለውላለሁ፣ አጸዳዳለሁ። የጸዳው ምንም መስኮትም ምናምን በቃ። ግን እሷ ፊት እንዲተኝቼ ምናምን ካየችኝ እማታገኝ ጉድ የለም፣ እማታገኝ ጉድ። እኔ አሁን በባህሬ ስራ ቶሎ ጨርሼ ማረፍ ፈልግ። ግን አሁን ከአረቦች ጋር እያጋጨኝ ስለመጣ እያጣመደኝ ስለሆነ ስበላ ማያዩኝም፣ ስጠጣ ማያዩኝም። ዞር ሲሉልኝ እበላለሁኝ። ከራበኝ የራሴ ቺፕስ እንዶሚ ምናምን ነገር እሰራለሁ። አለቀቀ ጉዳዩ። ብልጥ ሆኛለሁ ወላሂ። ብር የምትይዙት እንደዛ ነው። ስራም አንድ ቦታ ላይ ቋሚ አድርጋችሁ ብትሰሩ እንደዛ ብልጥ በመሆናችሁ ነው ማለት ነው። ለማንኛውም ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ባሪ ቪዲዮ እንደምንገናኝ አልጠራጠርም። ባይ